ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ያው ጤፍ ገዝቻለሁ ማለት ነው። ውስጥ ጤፍ ነጣቱን ይብትማኛ ይኸው ነጣቱን አይታችኋል። 139 ኪሎ ነው። ከሰው ላይ ነው የገዛሁት ማለት ነው። እስቲ የተነጣቱ እንደዚህ ጤፍ ከገዛችሁ ይሄ አንቀርቅቡኝ ራሱ የለም። የገዛውን 8000 ብር ነው ማለት ነው። ከሰው ላይ ነው። ጽድት ያለ ጤፍ ውስጥ እንደዚህ ጤፍ ትበላላችሁ ማለት ነው። ኢትዮጵያ ላይ እንዲህ ያመት ቀለባችሁን ከያዛችሁ ዳግም ያሳስባል። አያሳስብም ብሏል ዳግም። እዛ ላይ ቁጭ በል እስቲ፣ ቁጭ በል እስቲ። እኔ እናት አመረትኩ። እንዴት ነው የጤፉ ጉዳይ? ምን ነው ብር አልካባዬ? አይነ ብር ብላ እስቲ ምንድን ነው ብር ያልከው? እና ጤፍ እንደዚህ ነው። አሁን ቀንሷል። አሁን ግዙ፣ ጤፍ አሁን ነው ግዙ። የአመት ቀለባችሁን ግዙ። ግን ያው ይሄንን በ11 ብር አታገኙትም። 11 110 እኔ ግን በ80 ብር ነው የገዛሁት። ውስጥ ያው ዘመን ነው ይሸጠልኝ፣ ቤተሰብ ነው ይሸጠልኝ ማለት ነው። ያው ለነጋዴዎቹ በሚሸጠው ሸጠልኝ እላችኋለሁ።